በጊዮርጊስ ይዣችኋለሁኝ ሼር እና ኮፒ ሊንክ እያደረግን የጠፉትን እንመልስ። ይህ ቲክቶክ እንግዲህ ከእውነት መንደር ነው። ፈጣሪን እንጂ ሰውን አልፈራም። ዛሬ ስለኔ ብቻ ሳይሆን ድምጻቸው ለታፈኑ ችሎ ማለፍ ምርጫቸው ላደረጉ ሰዎች ሁሉ ድምጽ ሆናለሁ። በሰው ምላስ ለተንገበገባችሁ፣ አንገታችሁን ለደፋችሁ፣ ሐሜትን መቋቋም አቅቷችሁ ከቤተ ክርስቲያን የጠፋችሁ ሂሩትን ወይንም ከበደን ሳይሆን ማንን መደገፍ እንዳለባችሁ እናገራለሁ። ይህ መልእክት ከቤተ ክርስቲያን ውጪ ያሉትን እንደው ባለማወቅ ነው ብለን እናልፍ ይሆናል። በቤት ውስጥ ላላችሁ ግን ለወረኞች መታረምን፣ ለጠፋችሁ መመለስን ያመጣል ብዬ አስባለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ዛሬ በጣም ከምላችሁ በላይ ደስ ብሎኛል። እንግዲህ ዛሬ መጣሁት ደስታዬን ሼር ላረጋችሁና ለአንዳንድ ደካማ ሴቶች ደግሞ ብርታትን ለመስጠት ነው የመጣሁት። በተጨማሪም የተወሰናችሁ ሰዎች እኔን የምታቁኝ የቲክቶክ ፎሎወሮቼ እንደሆናችሁ አቃለሁኝና ይሄ መልእክት በብዛት አብዛኛውን ለእናንተ ነው መልእክቱና ከዛ በተረፈ ደግሞ በዙሪያችሁ በሚፈጠረው ውዥንብር ተስፋ እንዳትቆርጡ ከምንም በላይ እግዚአብሔርን መደገፍ እንዳለባችሁ መልእክት ላስተላልፍ ነው የመጣሁት። በቃሌ ብለው በጣም ደስ ይለኝ ነበር፣ ግን በቃሌ ብለው ቃላቶች ግድፈት ሊኖር ይችላል፣ የልቤንም ምናልባት መግለጽ ላልችል እችላለሁ ብዬ ዛሬ በወረቀት ነው ይዤ የመጣሁትና ፕሊዝ አብራችሁኝ ቆዩ። እኔ ዛሬ በጣም ደስ ብሎኛል። በቃ እንደገና እንደተወለድኩ ነው የቆጠርኩት። እግዚአብሔር አምላክ በእውነት እኔን የሰማ አምላክ የተቸገራችሁ ቤተሰቦች በአጠቃላይ እንዲሰማችሁ መልካም ምኞቴ ነው። አንድ እናት በወለደችው ልጅ ልቧ አይንሸራተት። ማንም ትሁን ጠላቴም ትሁን ማንም ይሁን ስለ እውነት ነው የምላችሁ። በጣም የፈጠረኝን አምላክ አብዝቼ አመሰግነዋለሁኝ። ዛሬ እንግዲህ ጠላት ይቃጠል፣ የምትወዱኝ ደግሞ ደስ ይበላችሁ። ላንብብላችሁ። በመጀመሪያ ዛሬ በጣም ደስ ብሎኛል። የደስታዬ ምንጭ ለሆነው ለልዑል እግዚአብሔር ምስጋናዬ ይድረሰው። እንዲሁም እኔን ከልጅነት እስከ እውቀት እየጠበቁ መንገዴን እየመሩኝ ከምንም በላይ ደግሞ በዋጋ የማይተመነውን ጤናዬን እየጠበቁ እዚህ ላደረሱኝ ለሰማዕቱ ቅዱስ ጊዮርጊስና ለጻድቁ አቡነ ተክለ ሃይማኖት ክብር ምስጋናዬ ይድረሳቸው። እንዲሁም ከጎኔ ሆነው ላበረታቱኝ ለባለቤቴና ለእህቴ ኤዲ አብዝቼ አመሰግናለሁኝ። በዙሪያዬ ካሉ መልካም ሰዎች መካከል ደግሞ ስም መጥቀስ አልፈልግም። በፈተናዬ ሰዓት አብራኝ ለነበረች እኔ ላይ እየሆነ ያለው ነገር ቀላል አድርጌ እንዳየው፣ ከዚህ የባሰ የተቸገሩ ቤተሰቦች እንዳሉ፣ የኔ ልጅ የጉርምስና ወቅት በመሆኑ ለጊዜው እየሆነና እንደሚያልፍ ለመከረችኝ፣ ከኔ የባሱ በዙሪያዬ እንዳሉ እንዳይ አይኔን ለከፈተችልኝ አንድ ሴት ምስጋናዬ ይድረሳት። ከዛ በተረፈ ግን በሰው ቁስል እንጨት የምትሰዱ ነጭ ሻሽ ነጭ ቀሚስ ለባሾች ቤተክርስቲያን ውስጥ የምትገኙ ቤተክርስቲያን የመጣችሁበትን ዓላማ የሳታችሁ ሴቶች አላችሁ። በቲኔጀር ልጆቻቸው የሚሰቃዩ እናቶችን በእናንተ መርዛማ ሐሜት መጠቋቋሚያ እያደረጋችሁ ከቤተክርስቲያን ድራሻቸው እንዲጠፋ የምታደርጉ፣ በሰው ውድቀት የምትጽናኑ፣ ራሳችሁን የተሻለ ፓረንት አድርጋችሁ የምታዩ በጣም መልካም ያልሆናችሁ ሰዎች እግዚአብሔር ቤት ውስጥ ትገኛላችሁ። ያዘናችሁ መስሏችሁ ልቧ የተሰበረን እናት የምትቀልዱ፣ ላታግዙ ላትረዱ ነገር ልጅሽ ጠፋ የት ሄደ እያላችሁ ለሐሜታችሁ እንደሚመች ወሬ ቀስማችሁ የምትሄዱ፣ የዛች ሴት ደግሞ ድል ማድረግና አለመሰበሯን
እያወራችሁ ያላችሁት ነገር እውነት ሳይሆን ሲቀር ስታዩ መደሰት ሲገባችሁ ወይ ይሄ ቤተሰብ እኮ ተሳካለት ብላችሁ የምታፌዙ ነጭ ለባሽ ሴቶች ስለ እናንተ ምንም ቃላት የለኝም። እኔ ግን ከእናንተ ወሬ ይልቅ የተደገፍኩት አምላኬ ከችግሬ በላይ ነውና ሁሌም አመሰግነዋለሁ። ባይዘዌ እኔ በደስታዬም በችግሬም አምላኬን የማመሰግን ጠንካራ ሴት ነኝ። እንደኔ ፈተና ውስጥ ያላችሁ ሰዎች ያ ፈተና እንደሚያልፍ ከኔ እንድትማሩልኝ፣ እንድታዩ፣ እንድትጽናኑ ነው ይሄንን መልእክት ያስተላለፍኩትና ለሐሜተኞች ሰዎች ግን ይሄንን ተጋበዙልኝ። ያውቀዋል ያደረክልኝ ነገር የሰራህልኝ ስራ መድኃኒዓለም አወጣኝ ከመከራ በቃሉበት አይወራ። ያውቀዋል ያደረክልኝ ነገር የሰራህልኝ ስራ መድኃኒዓለም አወጣኝ ከመከራ በቃሉበት አይወራ። ተሸክመ በነፍስ እኔን በመከራ አቅርቦለ በክብር አሻገርኩህ ብሰህልኝ በሕይወት አቆምከኝ ወድቀህልኝ በክብር ተሻገርኩህ ብሰህልኝ በሕይወት አቆምከኝ ወድቀህልኝ። ያውቀዋል ያደረክልኝ ነገር የሰራህልኝን ስራ መድኃኒዓለም አወጣኝ ከመከራ በቃሉበት አይወራ። በአጠቃላይ ግን ለማለት የፈለኩት እንግዲህ እውነት ከመናገር ወደኋላ አልልምና ማንም ሰው ምንም ማለት ይችላል። እኔ ብቻዬን ሆኜ ብዙ ነገር ላደረገልኝ አምላኬ ክብር ምስጋና ይሁን። ብዙ ነገር እንዲኖረኝ ላደረገኝ አምላኬ ክብር ምስጋና ይሁን። በአጠቃላይ ለማለት የፈለኩት ግን ነጭ ለብሳችሁ ሰውን ጥቁር የምታለብሱ በተለይ በቤተ ክርስቲያን የምትገኙ መጥፎ ሰዎች አደብ ግዙ እላለሁኝ። አመሰግናለሁ።